አሰላም አለይኩም ሰላም ለእናንተ የውድ ቤተሰቦች ሁላችሁም በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ ደግሞ ሻወርማ ነው ይዤ የመጣሁት ማለት ነው። በቤቴ እኔ እንዴት አድርጌ እንደምሰራው ሻወርማ እና ያው ልቀርጽላችሁ ብዬ ከጀመርኩ በኋላ ነው የጀመርኩት። ቅመሞቹን ሳደረግ አልቀረጽኩትም። አሁን ይሄንን የዶሮውን ስጋ በደንብ ከለየን በኋላ አጥበን በደንብ ታጥቧል ዶሮ። ያው የዚህ ሀገር ዶሮ በጣም እንትን ስለሚል ብዙም መታሸት ስለማይፈልግ ነካ ነካ አድርገን በደንብ እናጥበዋለን ማለት ነው። በሎሚ ዘፍዘፍ አድርገን ከዛ ደግሞ በደንብ በውሃ ካለቀለቅነው በኋላ እንዲንጠፈጠፍ ደግሞ በደንብ ማጥለያ ላይ አድርገን ከዛ ደግሞ ከተቻለ ደግሞ በማዳረቂያ በቲሹ ማለት ነው በመንዲል በዛ ደግሞ እናዳርቀዋለን። ከዛ ቅመማችንን እናደርጋለን። ቅመማችንን በደንብ ከላይም ከታችን በደንብ እንዲገባበት ዶሮውንም ደግሞ መጀመሪያ ላይ ትንሽ መታ መታ አድርጌዋለሁኝ በደንብ ቅመሙን እንዲወስድና እንዲመጥ ማለት ነው፣ ወደ ውስጥም እንዲገባበት። ከዛ ያው በደንብ ቅመማችንን አድርገን ቅመሞቹን እታች ጽፍላችኋለሁኝ ያደረኩትን ቅመም መጀመሪያ ላይ ስላልቀረጽኩት እታች ጽፈዋለሁኝ በደንብ የቅመሞቹን። እና ሰው ያው የተለያየ የግድ ያንን አድርጉ ማለት ሳይሆን የተለያየ የምትወዱትን ቅመም እናንተ ማድረግ ትችላላችሁ የሚጥማችሁን። አንዳንዱ የሚያቃጥል ነገር ያደርጋል፣ አንዳንዱ ትንሽ ደግሞ ያኔ የተለያየ ነው። የሁሉም ሰው ጣዕም የሚወደው የተለያየ ስለሆነ እኔ የተጠቀምኩትን እጽፈዋለሁ፣ ግን እናንተ የምትፈልጉትን ማድረግ ትችላላችሁ ማለት ነው። ዋናው ነገር ያው እኔ እንዴት እንደምሰራ ለማሳየት ነው። ከዛ ያው ቅመሞችን ካረኩ በኋላ የግድ ግማሽ ቀን የሚሆን ከተቻለ ካልተቻለ ደግሞ 2 ሰዓት የሚሆን በቅመሙ መቆየት አለበት ዶሮ ማለት ነው። ከተቻለ ደግሞ ሌሊቱን ሙሉ ብናደርገው ቅመሙን አድርገን በማግስቱ ብንሰራው በደንብ ቅመሙን ጣዕሙን ይወስዳል ማለት ነው። ከዛ እኔ በባዶ ነው እዚህ ጋር ያው ቅመሞቹን ሳረግ ትንሽ ኦሊቭ ኦይል የወይራ ዘይት አድርጌበታለሁኝ። ትንሽም ዮገርት አለው እርጎ ማለት ነው። እና ያው እዚህ ጋር አሁን ዘይት ምንም አልተጠቀምኩም። በደረቁ ነው ዝም ብዬ እንትን ስለ የነበረው እያገላበጥኩኝ በደንብ አበስለዋለሁኝ። በደንብ እንደዚህ ከበሰለ በምታዩት መንገድ አሁን እንደምታዩት ያው በጣም ውስጡ ሶፍት ሆኖ ከላይ ደግሞ ጎልደን ከለር ሰጥቶኛል ማለት ነው። በጣም ነው እንትን የሚለው ደግሞ ትንሽ የባርቢኪው ጣዕም እንዲይዝልኝ ትንሽ ዘይት ላይ በደንብ ክሰል ቀይ እስከሚሆን ድረስ እሳት ላይ አደረገውና ከዛ ያው ጭሱ ዘይቱ ላይ ሲሆን የሆነ ጣዕም የባርቢኪው ጣዕም እንዲሰጠው ያደርጋል ማለት ነው። ከዛ በጣም ክዳኑን ክድና አድርገን ትንሽ እናቆየዋለን ማለት ነው። ከዛ ጣዕሙን ይወስዳል ከፈለጋችሁት ማለት ነው። እና ያው ጣዕሙ ደግሞ እንደዛውም ከፈለጋችሁት ቆንጆ ጣዕም ነው ያለው፣ መጠቀም ይቻላል። እዚህ ጋር ደግሞ ሶስ እየሰራሁ ነው። የሻዋርማ ሶስ ስንሰራ በብዙ መንገድ መስራት እንችላለን። በድንች በለብናና ደግሞ በዱቄት ማለት ነው። እኔ የሰራሁት ይሄንን በዱቄት ነው። ትንሽ ቅቤ አድርጌ የገበታ ቅቤ አድርጌ 1 ማንካ አደረኩበትና ዱቄት ከዛ ትንሽ ውሃ አድርጌ ትንሽ ጨው ትንሽ ኦሊቭ ኦይል አድርጌ አበሰልኩት መጀመሪያ በደንብ። ከዛ ነጭ ሽንኩርት አሁን አድርጌበት አንድ ላይ ይፈጨዋለሁ ማለት ነው። ነጭ ሽንኩርቱ ጋር ነጭ ሽንኩርቱ ፍሬሽ መሆን አለበት። ከዛ ያው ቆንጆ ጣዕም ይሰጠናል ማለት ነው። የተለያዩ ማባያዎችን ማዘጋጀት ይቻላል። በጠሂናም የሚወዱ አሉ በጠሂናም። እና ያው በነጭ ሽንኩርቱ ግን ብዙ ሰው የሚጠቀመው በዛ ነው ማለት ነው። እና ድንችም ቀቅለን ድንች ጋር ነጭ ሽንኩርት ማድረግ እንችላለን። ለብናና ነጭ ሽንኩርት አድርገን ማድረግ እንችላለን። ከዛ አሁን እንደዚህ ካደረኩት በኋላ ድንችም አዘጋጅቻለሁ። ኦቨን ውስጥ ነው ያዘጋጀሁት ትንሽ ዘይት ሳይበዛ። የሻዋርማውን ቂጣ ቤት ነው ያዘጋጀሁት እና በፈለጋችሁበት እናንተ ማዘጋጀት ትችላላችሁ። ከሱፐር ማርኬትም ይሸጣል፣ ቤት ማዘጋጀት ትችላላችሁ። ግን ቤት የሚዘጋጅ ሁል ጊዜ ተመራጭና ቀለል ያለ ምን እንዳስገባችሁ ስለምታውቁት ቤት ቢዘጋጅ ጥሩ ነው። አሁን እንደምታዩት ያው እዚህ ጋር በሳብ እያሞኩት ማለት ነው። እና በዚህ አይነትም መጠቀም እንችላለን። ይሄም ከሌለን ደግሞ በብረት ምጣዱ መጠቀም እንችላለን ማለት ነው። እንደዚህ በብረት ምጣዱ
ካደረግነው በኋላ ግን ያው ውስጡ ቬጂቴብል ከፈለጋችሁ የምትፈልጉትን ማድረግ ትችላላችሁ። እንደ ቲማቲም፣ መከለል፣ ባቅዶኒስ ደግሞ ሽንኩርት ደግሞ በቁመቱ የተከተፈ አንድ ላይ ያው ሸዋርማው ጋር አንዳንዱ ሰው ይወዳል እንደዛ ማለት ነው። ያው እኔ በጎን ነው የማደርገው ብዙ ጊዜ በጎን ለብቻ አዘጋጅቼ ሰላጣ በጎን ሳዘጋጀው ያው ውስጡ ከማስገባት የማይፈልግ ሰው ካለ በጎን ያለውን መጠቀም ይቻላል ማለት ነው። እና እንደዚሁ እንደምታዩት እንደዚህ ቆንጆ ሆኖ ደርሷል ማለት ነው። እና አቤት ብናዘጋጀው በጣም እንጠቀማለን። የምንፈልገውን ጣዕም መስጠት እንችላለን። ዘይቱንም ሁሉንም ምን እንዳስገባንበት ስለምናውቅ ሁሌም የቤት የተዘጋጀ ነገር ጥሩ ነው ማለት ነው። የውጭ ምግብ ያው እንትን ይበዛበታል። ምን አይነት ዘይት እንደሚገባበት አናውቅም። ጨው ይበዛበታል። ዶሮ ደግሞ ተሰርቶ ምን ያህል እንደቆየ አናውቅም። ፍሬሽ ይሁን አይሁን እና እቤት የተዘጋጀ ነገር ምንጊዜም ምርጥ ነው። ሁላችሁም ይህን የምታዩ ሁሉ ላይክ ሸር አድርጉልኝ እና ሌላም ቪዲዮ እንድሰራ አበረታቱኝ። የመጀመሪያ ጊዜያችሁ ከሆነ ደግሞ ሰብስክራይብ ያላደረጋችሁኝ ሰብስክራይብ ብታደርጉኝ ደስ ይለኛል። ሰላም ሆኑልኝ በያላችሁበት። ሁላችሁም ሀገራችንን ሰላም ያደርግልን፣ ዓለማችንን ሰላም ያደርግልን። ወገኖቻችን ዘመዶቻችን በያሉበት አላህ ይጠብቃቸው፣ ፈጣሪ ይጠብቃቸው። ሁላችሁንም አመሰግናለሁ በያላችሁበት። በሚቀጥለው ቪዲዮ እስከምንገናኝ ሰላም ሆኑልኝ።